ሰላም ጤና ይስጥልኝ ውድ ዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር መረጃዎች ይዤላችሁ መጥቻለሁ። ከዕለቱ አጫጭር መረጃዎች መካከል በሀገራችን ኢትዮጵያ የኦንላይን ማጭበርበር ተባብሶ እየቀጠለ በመሆኑ የጥንቃቄ መረጃ አለ፣ እሱን አስደምጣችኋለሁ። እንዲሁም በትላንትናው ዕለት በደረሰው አሰቃቂ አደጋ ስለሞቱት ወገኖቻችን መነግራችሁ አለኝ። በመቀጠልም ኤርትራ ወደ አሜሪካ እንዳይገቡ ከታገዱ ሀገራት መካከል ስም ዝርዝሯ ገብቷል። ይህንንና አሜሪካ የአየር ጥቃት ፈጽማለች። እስከ መጨረሻው ከተከታተላችሁኝ ያስደምጣችኋለሁ። ቀጥታ ወደ መረጃዎቹ አለፍኩ። በመጀመሪያም አስደንጋጭ የኦንላይን ማጭበርበር በኢትዮጵያ በርካታ ዜጎችን ኪሳራ ላይ ጥሏል። በቅርቡ በኢትዮጵያ በተለያዩ አካባቢዎች ኦኤምዲ እና መሰል ስሞችን በመጠቀም የተደራጀ የኦንላይን ማጭበርበር በርካታ ዜጎችን ለከፍተኛ ገንዘብ ኪሳራ ዳርጓል። ይህ ማጭበርበር በተለይም ዝቅተኛ ኑሮ ደረጃ ላይ የሚገኙና በቂ የቴክኖሎጂ ዕውቀት የሌላቸውን ሰዎች ኢላማ ያደረገ ነውም ተብሏል። ተጭበርባሪዎቹ ፈጣንና ከፍተኛ ትርፍ እንደሚያገኙ በመግለጽ ሰዎችን በማሳመን ገንዘባቸውን እንዲያፈሱ ያደርጋሉ። ኦኤምዲ የተባለ ድርጅት በምሳሌነት የሚጠቀስ ሲሆን ተጎጂዎቹ ለተወሰኑ ቀናት ከፍተኛ ትርፍ እንደሚያገኙ ቃል ተገብቶላቸው ገንዘባቸውን ካፈሰሱ በኋላ ድርጅቱ ይዘጋል። ተጎጂዎቹ እንደገለጹት ተጭበርባሪዎቹ የውጭ ሀገር ኩባንያ እንደሆኑ በማስመሰል የውሸት ሰነዶችን ያቀርባሉ። በተጨማሪም ቀደም ሲል ከተሰበሰበው ገንዘብ የተወሰነውን በመጠቀም ለተወሰኑ ሰዎች ክፍያ ከፍለው ሌሎች ሰዎችን ማጭበርበር እንዲስቡ ያደርጋሉ። የሳይበር ደህንነት ባለሙያዎች እንደሚያስጠነቅቁት እነዚህ የማጭበርበሪያ ዘዴዎች ተመሳሳይ ሶፍትዌር እና ስሞችን በመጠቀም ሰዎችን ያታልላሉ ብለዋል። ማንኛውም የኦንላይን ቢዝነስ ህጋዊ ፍቃድና ማረጋገጫ ሊኖረው እንደሚገባም አሳስበዋል። በትላንትናው ዕለት አሰቃቂ መኪና አደጋ ደርሶባቸው ህይወታቸው ካለፉት መካከል የ11 ምዕመናን ስርዓተ ቀብር ዛሬ ተፈጽሟል። በትላንትናው ዕለት በአርባ ምንጭ ዝጊቲ አቡነ ገብረ መንፈስ ቅዱስ በዓለ ንግስ ሲመለሱ ወላይታ ዞን ዳሞት ወይዴ ወረዳ በዴሳ ከተማ አቅራቢያ በደረሰው የመኪና አደጋ የ14 ምዕመናን ወዲያውኑ ህይወታቸው አልፏል። ከባድ ጉዳት ደርሶባቸው በአቶና ሆስፒታል በህክምና ላይ ከነበሩት 21 ሰዎች መካከል ደግሞ አራቱ ህይወታቸው ማለፉን ቲክቫ ኢትዮጵያ ከዞኑ ፖሊስ የደረሰው መረጃ ያሳያል። በአጠቃላይ የሟቾች ቁጥር ይህ መረጃ እስከተቀናጀበት ጊዜ ድረስ 18 ደርሷል። ዛሬ 11ዱ ስርዓተ ቀብር በሻሸመኔ ከተማ ተፈጽሟል። ቲክቫ ኢትዮጵያ በዛሬው ዕለት በሻሸመኔ ከተማ ተገኝቶ የነበረ ሲሆን በደብረ አሰቦ አቡነ ተክለ ሃይማኖት ቤተክርስቲያን 6 ሰዎች፣ በልደታ ቤተክርስቲያን 3 ሰዎች፣ በቅዱስ ዮሐንስ ቤተክርስቲያን በወቅቱ መኪናውን ሲያሽከረክር የነበረው ሹፌርና ታዳጊ ልጁ በአጠቃላይ 11ዱ ምዕመናን ስርዓተ ቀብር መፈጸሙን ከአድባራቱ አረጋግጧል። የቀሪዎቹ ስርዓተ ቀብርም በልዩ ልዩ ምክንያት በነገው ዕለት እንደሚደረግ ከቤተሰቦቻቸው ማረጋገጥ ተችሏል። በቀብር ስነ ስርዓቱ ላይ የምዕራብ አርሲ ዞን የመንግስት ስራ ኃላፊና የሃይማኖት መሪዎች እንዲሁም በርካታ ቁጥር ያላቸው የከተማ ነዋሪዎች ከተለያዩ አካባቢዎች ለማጽናናት የተገኙ ሰዎችም ተገኝተው ነበር። የውጭ ዜና። አሜሪካ በሁቲ አማጺ ይዞታዎች የአየር ጥቃት ፈጸመች። ፕሬዚዳንት ትራምፕ በማህበራዊ ትስስር ገጻቸው የሁቲ አማጽያን በአሜሪካ አውሮፕላኖች ላይ ሚሳኤሎችን በመተኮስ በቀይ ባህር በሚንቀሳቀሱ የአሜሪካና የአጋሮቿ መርከቦች ላይ ጥቃት መፈጸሙን አብራርተዋል። አማጺ ቡድን አሉታዊ ተጽዕኖን ለማስቀረት የአየር ጥቃቱ የሚቀጥል መሆኑንም አረጋግጧል። ለአሜሪካ ጥቃት የአጸፋዊ ምላሽ እንደሚሰጥ የገለጸው ቡድኑ በጥቃቱ ቢያንስ 31 ሰዎች ህይወታቸው ሲያልፍ 101 ሰዎች ደግሞ መቁሰላቸውን ገልጿል። አማጺ ቡድኑ በየመን ዋና ከተማ ሰነአ ውስጥ ባሉ የመኖሪያ አካባቢዎች ላይ ባነጣጠረው ጥቃት አሜሪካ እና በጥቃቱ ተሳትፎ የሌላትን እንግሊዝን መውቀሱን ቢቢሲ ዘግቧል። ኤርትራ ወደ አሜሪካ እንዳይገቡ ከታገዱ ሀገራት ዝርዝር ተካተተች። የትራምፕ አስተዳደር 43 ሀገራትን የቪዛ እገዳ መጣሉ ተነግሯል። እግዱ 3 ክፍሎች ያሉት መሆኑን ጊዜያዊ እቅዱ እንደሚያሳይ ተዘግቧል። በዚህም በመጀመሪያው ዙር ሙሉ ለሙሉ ወደ አሜሪካ እንዳይገቡ ከተከለከሉ ሀገራት ውስጥ ሶማሊያ እና ሱዳን ይጠቀሱበታል። ሰሜን ኮሪያም በዚህ ዝርዝር ውስጥ ተካታለች። በከፊል እግዱ ከተጣለባቸው ሀገራት መካከል ደግሞ ኤርትራ፣ ደቡብ ሱዳን እንዲሁም ማይናማር ይገኙበታል። በዚህም የእነዚህ ሀገራት ዜጎች በቱሪስት በትምህርትና መሰል ቪዛዎች ተከልክለዋል። ሌሎች ወደ 26 የሚደርሱ ሀገራት ደግሞ የጸጥታ ሁኔታቸው ወይም ለአሜሪካ መንግስት በ60 ቀናት ውስጥ የሚሰጡት መረጃ ላይ ተንተርሶ የሚወሰን እግድ ቀርቧል።
የሀገራቱ ቁጥር ከዚህም ሊጨምርም ሊቀንስም እንደሚችል ተነግሯል። እዚህ ስም ዝርዝሮች መካከል ኢትዮጵያ የማትገኝበት ሲሆን ከላይ በምስል ሙሉ የ43ቱንም ሀገራት ስም ዝርዝር የማያይዝላችሁ ይሆናል። ውድ ቤተሰቦቼ ለዛሬ ያስኩላችሁ መረጃዎች እኚህ ነበሩ። እስካሁን ላይክ እና ሰብስክራይብ ያላረጋችሁኝ ቤተሰቦች አሁን ላይክ እና ሰብስክራይብ እንድታደርጉኝ በትህትና ልጠይቃችሁ። በቀጣይ መረጃዎች እስከምንገናኝ ሰላም ቆዩልኝ። ቻው።